أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وسلم وعلى آله وصحبه أجمعين أما بعد فسلام الله عليكم ورحمته وبركاته ወንድሞቼና እህቶቼ እንዴት ናችሁ? ኢንሻአላህ ያው ዛሬም በአላህ ፍቃድ የላ ኢላሃ ኢላላህ መግቢያ ክፍል 3 ፕሮግራማችንን እንቀጥላለን። በክፍል 2 ስለ ላ ኢላሃ ኢላላህ ሽሩጦች መስፈርቶች ጀምረን አንደኛውን መስፈርት ዒልም የሚለውን ፓርት አይተነው ነበር። ኢንሻአላህ ከዛ የሚቀጥለው ዛሬ ይቀርባል ማለት ነው። الشرط الثاني اليقين ሌላው ሁለተኛው ላ ኢላሃ ኢላላህ ብሎ የሚያምን ሙስሊም በላ ኢላሃ ኢላላህ ስር ሊሟሉ የሚገባቸው መስፈርቶች ውስጥ አንደኛው ዒልም ሲሆን ሁለተኛው ደግሞ አልየቂን የቂን ይባላል። እርግጠኝነት ከጥርጣሬ ከመዋለል ያፈነገጠ እርግጠኝነት መኖር አለበት። واليقين هو أن ينطق بالشهادة عن يقين يطمئن إليه قلبه ሰውየው ላ ኢላሃ ኢላላህ ብሎ ሲናገር ልቡ የተረጋጋ ፍጹም እርግጠኛ ሆኖ መናገር መቻል አለበት። ምንም አይነት ጥርጣሬ ወደ ውስጡ ሳይገባና ሳይዘልቅ የላ ኢላሃ ኢላላህ ትርጓሜ የሚያመላክተው ነገር እውነት መሆኑን በልቡ እርግጠኛ ሆኖ በመላሱ ሊናገር ይገባል። فلا بد لمن أتى بها أن يوقن بقلبه لا إله إلا الله የሚል ሰው ውስጡ እርግጠኛ መሆን አለበት። የሚናገረው ነገር ከአላህ በስተቀር በእውነት የሚመለክ አምላክ የለም የሚል ምስክርነት እስከሆነ ድረስ ሰዎች ሲሉ ሰምቼ ሳይሆን እርግጠኛ ሆኖ የሚናገረው መሆን አለበት። وأنه لا يجوز أن يصرف لغيره شيء من أنواع التأله والتعبد كالله بستكر لمنيوم أكل يملك ظرف بفتصم للتلالفنا للست أي قبام من ترقوامي سلالو كالله يالله أملكه بتقلالا كنت مهون بمامن رغطኛ ሆኖ መናገር መቻል አለበት። فإن شك في شهادته በዚህ የላ ኢላሃ ኢላላህ ምስክርነቱ ጥርጣሬ ከገባበት أو توقف في بطلان عبادة غير الله كالله ውጪ ያለ አምልኮ በተቀላላ ከንቱ መሆኑ ላይ ድምጽ ተአቅቦ የሚያደርግ ከሆነ እውነት ሊሆንም ላይሆንም ይችላል አይነት የመዋለል አዝማሚያ ከያዘ ይሄ ሰው ላ ኢላሃ ኢላላህ አይጠቅመውም። ላ ኢላሃ ኢላላህ ማለቱ ከንቱ ሆነበት ማለት ነው። ምክንያቱም አላህ በቅዱስ ቃሉ እውነተኛ ሙእሚኖችን ሲያሞግሳቸው በሱረቱል በቀራ አንቀጽ 4 ላይ ምንድነው ያለው? አዑዙ ቢላሂ ሚነሽ ሸይጣኒር ረጂም والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون እውነተኛ አማኞች አላህን ፈሪዎች ማለት والذين يؤمنون بما أنزل إليك እነዚያ ወደ አንተ በተወረደው በቁርአን የሚያምኑ ናቸው። وما أنزل من قبلك ካንተ በፊት በወረዱት ቀደምት መለኮታዊ መጽሐፍትም የሚያምኑ ናቸው። وبالآخرة هم يوقنون በመጨረሻው ቀንም ከሞት በኋላ ዳግም በመነሳት ፍጹም እርግጠኛ የሆኑ የቂን የሚሉ ናቸው ይላል። እርግጠኝነት የቂን የእምነት መሰረት ነው። በሌላ አንቀጽም እነዚሁን አማኞች አላህ ሲያወድሳቸው በሱረቱ አልአንፋል ላይ إنما المؤمنون الذين آمنوا بالله ورسوله ثم لم يرتابوا
ثم لم يرتابوا وجاهدوا بأموالهم وأنفسهم في سبيل الله أولئك هم الصادقون إنما المؤمنون أونتنيا أمانيوش مالت الذين آمنوا بالله ورسوله እነዚያ በአላህና በመልእክተኛው ያመኑ ናቸው አለ እምነታቸውን ከገለጸ በኋላ ثم لم يرتابوا በዚህ እምነታቸው ያልተጠራጠሩ ናቸው እርግጠኛ የሆኑ ማለት ነው ከዛ በኋላ ነው وجاهدوا بأموالهم وأنفسهم في سبيل الله በአላህ መንገድ የአላህን ቃል የበላይ ለማድረግ ሐቅን ለማንገስና ሐሰትን ለማርከስ በንብረታቸውም በነፍሶቻቸውም የሚታገሉ ናቸው ኡላኢከ ሁሙስ ሳዲቁን ፍጹም እውነተኞች ማለት እነዚህ ናቸው ይላል እናም ላ ኢላሃ ኢላላህ የሚል ሰው በሚናገረው ነገር ዕውቀት ብቻም ሳይሆን እርግጠኛም ሊሆን ይገባል ማለት ነው የቂን ወይም እርግጠኝነት የመጠራጠር ተቃራኒ ነውና ፍጹም እርግጠኛ ልንሆን ይገባናል ከአቢ ሁረይራ ረዲየላሁ ዐንሁ በተላለፈልን ሐዲስ እንደዚሁ ነብያችን አለይሂ ሰላቱ ወሰለም ይሄንኑ ምክር ሰጥተውናል ቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አቢ ሁረይራን ምን አሉት من لقيت يشهد أن لا إله إلا الله كأن الله بستكر بأونت من ملك أملاك يلم بلو لا إله إلا الله يمتلوان يمسكر النتكال سيمسكر سيسات ياغنيها ونسو مستيقنا بها قلبه لبو بمنا قرو نقر بلا إله إلا الله فتصوم رقطنيا يهونا كهونا بشره بالجنة إهن سو بجنة بشروا أنكوان دسي عليه بلاوال اللهم اجعلنا منهم الله كان نصو يدرقن رواه مسلم كتاب الإيمان لاي إمام مسلم زقبوتال سلزهم لا إله إلا الله بلو يمي مسكر سو ارقطن يالي هوني قبال مالتنا ناكزي حديث انقدي من الردال لن كتبالا ሰውየው በመላሱ ላ ኢላሃ ኢላላህ ያለ እርግጠኛ ካልሆነ ጥርጣሬ ላይ የሚመላለስ ከሆነ አይጠቅመውም ምስክርነቱ ጀነት ይገባል ተብሎ ከተበሰሩትም አይሆንም ማለት ነው ግዴታ የቂን ወይም እርግጠኝነት በውስጡ ሊኖር ይገባል ነው በሌላም ሐዲስ እንደዚሁ ይህንን ሐሳብ የሚያጠናክር ነገር እናገኛለን ነብያችን አለይሂ ሰላቱ ወሰለም ምን አሉ أشهد أن لا إله إلا الله وأني رسول الله كالله بستكر بأونة من ملك أملاك يلم أنم يرسو يا الله ملك تنيانين قالوا بوهلا لا يلقى الله بهما عبد غير شاك فيهما عند الله بارها النزهين هلت مسكر النتوج كالله بستكر بأونة من ملك أملاك يلم يميلوننا እኔ አላህ መልእክተኛ ነኝ የሚለውን የላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ምስክርነትን አንድ ባሪያ በልቡ እርግጠኛ ሆኖ ሳይጠራጠር ነገ አላህን አይገናኝም ኢላ ደኸለል ጀና ቀጥታ ጀነት የገባ ቢሆን እንጂ አሉ ይሄም ኢማሙ ሙስሊም ኪታቡል ኢማን 27ኛው ሐዲስ ላይ የዘገቡት ነው እንደዚሁም ኢማሙ አህመድ በሙስነዳቸው ላይ ዘግበውታል ማለት ነው ስለዚህም የቂን እርግጠኝነት የላ ኢላሃ ኢላላህ መስፈርት ነው ጥርጣሬ ሊኖር አይገባም የሚለውን ይሄም ያጠናክርልናል ማለት ነው ኢማም ኢብኑ ሒባን ረሂመሁላህ በሰሂሃቸው ላይ ይህንን ሐዲስ ያብራሩት ምንድነው ያሉት ذكر البيان بأن الجنة إنما تجب لمن شهد لله جل وعلا بالوحدانية جنة قداج يمتهونو ለአምላካችን ለአላህ ከሱ በስተቀር በእውነት የሚመለክ አምላክ እንደሌለና ብቻውን ያለ ጌታ መሆኑን ለመሰከረ ነው ታዳሲ መሰከረም وكان ذلك عن يقين من قلبه ከልቡ በሆነ ፍጹም እርግጠኝነት መሆን አለበት لا عن الإقرار بالشهادة يوجب الجنة للمقر بها دون أن يقر بها بالإخلاص ዝም ብሎ በመላሱ ላረጋግጥና ለመሰከረ በኢኽላስ ልቡም እንደዚሁ በእርግጠኝነት
ላልተደላደለ ሰው በፍጹም አይሆንም የቂን ወሳኝነት አለው ማለት ነው እርግጠኛ ልንሆን ይገባናል ላ ኢላሃ ኢላላህ የሚያመላክተው ነገር ከአላህ በስተቀር በእውነት የሚመለክ አምላክ የለም ከሆነ ይሄን ምስክርነት የሚሰጥ ሰው እርግጠኛ መሆን መቻል አለበት ጥርጣሬ የሙናፊቆች ባህሪ ስለሆነ ማለት ነው የአማኞች ባህሪ አይደለም አላህ ሙናፊቆችን በቅዱስ አንቀጹ ላይ ሁሌም ሲገልጻቸው ወርታበት ቁሉብሁም فهم في ريبهم يترددون ይላል ልቦቻቸው የሚጠራጠሩ ናቸው በጥርጣሬያቸው ላይ የሚዋልሉ ናቸው ጥርጣሬ አኺራ ላይ ከእሳት አያድንም እርግጠኛ ልንሆን ይገባናል አንዳንድ ሰዎች እንደሚሉት ጽድቅና ኩነኔ ቢኖርም ባይኖርም ከክፉ ደግነት ሳይሻል አይቀርም የሚለው አባባል ኢስላም ውስጥ ተቀባይነት የለውም አኺራ መኖሩን እርግጠኛ የሆነ ሰው ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን ያመነ ሰው በዚህ እምነቱ ፍጹም እርግጠኛ ሊሆን ይገባዋል ስለዚህም የላ ኢላሃ ኢላላህ ሁለተኛው ሸርጥ ምንድነው አልየቂን ፍጹም እርግጠኛ መሆን ጥርጣሬ ያልተቀላቀለበት ማለት ነው ሶስተኛው ሌላው የላ ኢላሃ ኢላላህ ሸርጥ الشرط الثالث الصدق እውነት ብሎ ከልብ መቀበል አለማስዋሸት አለመመለስ የመጀመሪያው አልዕልም ብለናል የላ ኢላሃ ኢላላህን ትክክለኛ ፍቺ ትርጓሜ ማወቅ ሁለተኛው ደግሞ አሁን እንዳየነው አልየቂን ፍጹም እርግጠኛ መሆን ጥርጣሬ ያልታከለበት ሶስተኛ እውነት ብሎ መቀበል فمن قال الشهادة بلسانه وأنكر مضلولها بقلبه فإن هذه الشهادة لا تنجيه لا إله إلا الله يمتلوان يمسكر النت قالن بملاسو تناغرو ነገር ግን በውስጧ የምታመላከታቸው የሆኑ ትርጉሞችን የላ ኢላሃ ኢላላህ መልእክቶችን በልቡ ያልተቀበለና ያስተባበለ ሰው የምላስ ምስክርነቱ ብቻውን አያድነውም በል يدخل في عداد المنافقين በመናፍቃን ማህበር ውስጥ የሚካተት ይሆናል እንደውም አላህ ስለነሱ ሲናገር ሱረቱል ሙናፊቁን ቁጥር 1 ላይ ምንድነው ያለው اذا جاءك المنافقون قالوا منافقان አንተ ዘንድ በሚመጡ ጊዜ ይላሉ ነሽهد انك لرسول الله አንተ የአላህ መልእክተኛ መሆንህን እንመሰክራለን ይላሉ والله يعلم انك لرسوله الله መልእክተኛው መሆንህን ያውቃል والله يشهد ان المنافقين لكاذبون منافقان ግን በልባቸው ውሸታሞች መሆናቸውን ይመሰክራል አለ አላህ በመላሳቸው አንተ የአላህ መልእክተኛ መሆንህን እንመሰክራለን ማለታቸውን ውድቅ አላደረገው በመላስ ተናግረዋል ውስጣቸው ያላመነው እውነት ብሎ ያልተቀበለው በመሆኑ ግን ውሸታሞች ናቸው ብሏል ስለዚህ በመላስ መናገር ብቻ ሳይሆን እውነት ብሎ መቀበልንም ይጠይቃል صدق የሚባል ነገር መኖር አለበት እውነተኛ ሊሆን ይገባዋል ማለት ነው በተለይ ይሄ الصدق ፍጹም እውነት ማለት የላ ኢላሃ ኢላላህ ሸርጥ መሆኑን ከሚያመላክቱ ነብያዊ ሐዲሶች መካከል ኢማሙ ሙስሊም የዘገቡት ሰሂህ ሐዲስ አለ ነብያችን አለይሂ ሰላቱ ወሰለም ምን አሉ ማ ሚን አሐድን አንድም ሰው የለም يشهد ان لا اله الا الله وان محمدن رسول الله ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩንና እኔ የአላህ መልእክተኛ መሆኔን የሚመሰክር አንድም ሰው የለም صدقا من قلبه ከልቡ ፍጹም እውነተኛ ሆኖ ማለት ነው الا حرمه الله على النار አላህ በዚህ ሰው ላይ እሳት ውስጥ እንዳይገባ እርም ቢያደርግበት እንጂ ማንንም የለም ማለት ከልብ እውነት ብሎ መቀበል ጀነት ይከታል ማለት ነው በሌላም ሐዲስ የአላህ መልእክተኛ አብሽሩ እንኳን ደስ ያላችሁ ወበሽሩ መን ወራአኩም ከናንተ ኋላ ያሉትንም እንደዚሁ አበስሩ ምን በማለት انه من شهد ان لا اله الا الله صادقا بها لا اله الا الله የምትለዋን ከልቡ እውነት ብሎ አምኖ የመሰከረ ሰው دخل الجنه ጀነት ገባ ብለዋል ከልቡ ሳያምንበት በመላስ ግን የተናገረ ሰው ጀነት አይገባም ማለት ነው
ለእሳት የሚዳረግ መሆኑን ያሳየናል ይሄ የመናፍቃን ባህሪ ነው ለምን ሙናፊቆች ኢነል ሙናፊቂና في الدرك الأسفل من النار እንደተባለው ከጀሃነም እሳት የመጨረሻው አዘቅት ውስጥ የሚወረወሩ ናቸው እናም ይሄ ሶስተኛው መስፈርት ነው ኢንሻአላህ አላህ ከፈቀደ በቀጣዩ ስለ አራተኛው መስፈርት እንመለከታለን ሶስቱን እንዳንረሳቸው አንደኛ ዒልም ነው ዕውቀት ሁለተኛ የቂን ሶስተኛ ደግሞ صدق እውነት ብሎ መቀበል ነው አላህ በሰማነው ተጠቃሚ ያደርገን ወሰላሙ አለይኩም ወራህመቱላሂ ወበረካቱ